ማርያም ሆይ በሉ። ስለዚህም እንወድሻለን ከፍ ከፍም እናደርግሻለን እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና። በቃ ለዚህ ነው የምንወዳት፣ ለዚህ ነው ከፍ ከፍ የምናረጋት፣ ለዚህ ነው የምናመሰግናት የምናወድሳት። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን እናመሰግናታለን እናወድሳታለን። አናፍርባትም። እንዲያውም እፍረታችን በሷ ምክንያት ነው የተወገደው የራቀው። ለመዳናችን ምክንያት እሷ ናት። አንቺ ከሴቶች የተባረክሽ ነሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ፣ በረከተ ሥጋ በረከተ ነፍስን እያማለልሽ የምታሰጭን ነሽ ማለት ነው። የማኅፀንሽን ፍሬ ቡሩክ ነው። አዎ መርገመ ሥጋ መርገመ ነፍስ የሌለበት በረከተ ሥጋ በረከተ ነፍስን የሚያድለን የሚሰጠን ነው ማለት ነው። በተመሳሳይ ምስጋና ነው ቅድስት ኤልሳቤጥ ያመሰገነች። ሁለቱንም ለእመቤታችን የጸጋ ምስጋና ነው፣ ለጌታችን ደግሞ የባሕርይ አምላክ ነውና የሚገባውን ነው። እንደገና በሉ አንቺ በሉ ከሴቶች የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። እዛ የሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ ተመዝግቧል። ሁለቱም እዚህ ላይ ስላለ ቅድስት ኤልሳቤጥ እመቤታችንን ማመሰገነች፣ ጌታችንን ማመሰገነች። የማኅፀንሽ ፍሬ ምንድነው? የተባረከ በማኅፀኗ ያለውን የዕለት ጽንስ አመሰገነች። እሱም ብቻ ነው ማመስገን፣ እሱም ብቻ ነው ማወደስ፣ እሱም ብቻ ነው እንዲህ ማለት የሚሉ ሰዎች አሉ። እንዴ መንፈስ ቅዱስ ይሄን አልነገረንም? ቅዱስ ገብርኤል ከእግዚአብሔር የተላከው ይሄን አልነገረንም? ቅዱስ ገብርኤል ከእግዚአብሔር ተልኮ ሲያወድሳት ሲያመሰግናት ነው የሰማነው። ከሱ ነው የሰምተን የምናመሰግናት። መንፈስ ቅዱስ አድሮባት ገልጦላት ቅድስት ኤልሳቤጥ ስታመሰግናት ስታወድሳት ሰምተን ነው የምናመሰግናት። እመቤታችን የምናወድሳት መንፈስ ቅዱስ ያደረበት የ6 ወሩ ጽንስ መጥምቀ መለኮት ቅዱስ ዮሐንስ ድምጿን ሰምቶ ደስ ብሎት ሲሰግድ ሲዘል አንብበን ነው ምናመሰግናት ምናወድሳት። ኦ ማርያም በእንተዝ ናፈከረኪ ወናበየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን አላት አባታችን አባ ሕርያቆስ በቅዳሴ ማርያም። እስቲ በሉ ማርያም ሆይ በሉ። ስለዚህም እንወድሻለን ከፍ ከፍም እናደርግሻለን።